እንደ ሐኪም በየቀኑ ከምሰማቸው ጥያቄዎች አንዱ ዶክተር ለሰውነቴ ጥንካሬና ለተለያዩ የጤና እክሎች ተፈጥሯዊ መፍትሄው ምንድነው የሚለው ነው። ዛሬ የምነግራችሁ ምግብ ምናልባት በኩሽናችሁ መደርደሪያ ላይ ያለ ቀላል እህል ሊሆን ይችላል። ነገር ግን ሳይንስ ይህንን የተፈጥሮ መድኃኒት ብሎ ይጠራዋል፣ ሰሊጥ። በዛሬው ቪዲዮ ሰሊጥን መመገብ ለሰውነታችን ለምን ወሳኝ እንደሆነ በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ። ምክንያቱም በቪዲዮ መካከል ለምታነሷቸው የተለመዱ ጥያቄዎቻችሁ መልስ እሰጣለሁ። ሰሊጥ በቀን 2 ማንኪያ መመገብ ብቻ በሰውነታችን ውስጥ ምን አይነት አስደናቂ ለውጥ እንደሚያመጣ ብታውቁ ኖሮ ምናችሁም ላይ እንደ ቅመም አትለዩትም ነበር። ዛሬ በሰሊጥ ውስጥ ስላለው የጤና ሚስጥርና እንዴት በትክክል መጠቀም እንዳለባችሁ ነግራችኋለሁ። ነገር ግን እስካሁን ቤተሰብ ካልሆናችሁ አሁኑኑ ቻናሉን ላይክ እና ሰብስክራይብ አድርጉ። ሰሊጥ ዝም ብሎ እህል አይደለም። በጆርናል ኦፍ ሜዲሲናል ፉድ ላይ የወጡ ጥናቶች እንደሚያሳዩት ሰሊጥ በውስጡ ሴሳሚን እና ሴሳሞሊን የተባሉ በጣም ኃይለኛ የሆኑ ጸረ ኦክሲዳንቶችን ይዟል። እነዚህ ውህዶች በሰውነታችን ውስጥ የሚፈጠረውን ኦክሲዳቲቭ ስትረስ በመግታት የሴሎቻችንን እድሜ ያራዝማሉ። ሰሊጥ ብቻውን ከ10,000 በላይ የሆኑ የፕሮቲን አይነቶችንና ሰውነታችን የሚያስፈልጋቸውን ማዕድናት ይዟል። አሁን በቀጥታ ወደ 6 ጥቅሞቹ እንገባለን። የመጀመሪያ ጥቅሙ የአጥንትና የጥርስ ጥንካሬን መስጠት ነው። ሰሊጥ ከወተት በበለጠ መጠን ካልሲየምን ይዟል። ካልሲየም ደግሞ ለአጥንትና ለጥርሶች ጥንካሬ እጅግ በጣም ቁልፍ ነው። በተጨማሪም ሰሊጥ ውስጥ ያለው ማግኒዥየም ካልሲየም ወደ አጥንት ውስጥ እንዲገባ ይረዳዋል። ይህም የአጥንት መሳሳትን ይከላከላል። ሁለተኛ ጥቅሙ ደግሞ የነርቭ ስርዓትና የአእምሮ ጤንነትን መጠበቅ ነው። ሰሊጥ የቢ ቫይታሚን ወይም ቢ ኮምፕሌክስ ማዕድን አለው። እነዚህ ቫይታሚኖች የነርቭ ሴሎችን ከጉዳት በመጠበቅ ጭንቀትን ለመቀነስና የአእምሮ ንቃትን ለመጨመር ይረዳሉ። ስለዚህ ለነርቭ ህመም ሰሊጥ እጅግ በጣም ጠቃሚ ነው። ሶስተኛው ደግሞ እብጠትን ለመከላከል ነው። በሰውነታችን ውስጥ የሚፈጠሩ የውስጥ እብጠቶች ብዙ የጤና እክሎችን ያስከትላሉ። ሰሊጥ ደግሞ ከእብጠት በመጠበቅ ለመገጣጠሚያ ህመምተኞች ተፈጥሯዊ እፎይታን ይሰጣል። አሁን ደግሞ በተደጋጋሚ የምታነሷቸውን ጥያቄዎች ልመልስና ቀሪ ጥቅሞቹን እነግራችኋለሁ። ዶክተር ሰሊጥ መመገብ ክብደት ይጨምራሉ ብላችሁ ብዙዎች ጠይቃችኋል። ጥሩ ጥያቄ ነው። ሰሊጥ በካሎሪ የበለጸገ ቢሆንም በውስጡ ያለው ፋይበር የምግብ ስሜትን ስለሚቆጣጠር በአግባቡ ከተወሰደ ክብደት ከመጨመር ይልቅ ጤናማ ሜታቦሊዝም እንዲኖር ያደርጋል። ሌላው ደግሞ ሰሊጥን በጥሬው ብንበላስ የሚል ጥያቄ ነው። ሰሊጥ በጥሬው ከተበላ ሰውነታችን ጠቃሚ ንጥረ ነገሮችን ሙሉ ለሙሉ መሳብ አይችልም። መፍጨት ወይም ደግሞ በጥቂቱ መቁላት የውስጥ ንጥረ ነገሮችን በትክክል እንድናገኝ ይረዳናል። ይህን በኋላ እንመለስበታለን። አሁን ደግሞ የቀሩትን 3 ጥቅሞች ልንገራችሁ። አራተኛ፣ የልብ ጤንነትን በመጠበቅ ኮሌስትሮልን ይቆጣጠራል። የልብ ጤንነትን በተመለከተ ሰሊጥ በውስጡ ባለው ፖሊአንሳቹሬትድ ፋት አማካኝነት መጥፎ ኮሌስትሮልን እንደሚቀንስ የአሜሪካን ሄርት አሶሲዬሽን መረጃዎች ይጠቁማሉ። ይህ ደግሞ ደም ወሳጅ ቧንቧዎች እንዳይደፈኑ ይረዳል። አምስተኛ፣ የምግብ መፈጨት ስርዓትን ያፋጥናል። ሰሊጥ ከፍተኛ ፋይበር ስላለው የሆድ ድርቀትን ይከላከላል። ፋይበሩ ደግሞ አንጀቱ ውስጥ ያሉ መርዛማ ነገሮችን በማጽዳት የምግብ መፈጨት ሂደቱን ያፋጥናል። የመጨረሻው የሰሊጥ ጥቅም ደግሞ የሴቶች የኤስትሮጂን ሚዛንን መጠበቅ ነው። በሰሊጥ ውስጥ የሚገኘው ፋይቶኤስትሮጂን በተለይም ሴቶች በሆርሞን ለውጥ ወቅት የሚያጋጥማቸውን ስሜት ለማረጋጋት ይጠቅማል። ታዲያ አሁን ጥቅሙን በሚገባ ተረድታችኋል ብዬ አስባለሁ። ስለዚህ እንዴት እንጠቀም የሚለውን ልንገራችሁ። ብዙ ሰዎች ሰሊጥን በጥሬው ይበላሉ። ነገር ግን የሰሊጥ ውጫዊ ቅርፊት በጣም ጠንካራ ስለሆነ ሰውነታችን ሁሉንም ንጥረ ነገሮች ለመምጠጥ ይቸገራል። ስለዚህ በትንሹ ቆልታችሁ መመገብ ይኖርባችኋል። ወይም ደግሞ በትንሹ በመፍጨት ብትጠቀሙት ጠቃሚ ንጥረ ነገሮችን በደንብ ማግኘት ትችላላችሁ። ምክንያቱም የተፈጨ ሰሊጥ በቀላሉ በሰውነታችን ውስጥ ይሟሟል። ይህንንም ከሰላጣ ጋር ወይም ደግሞ ለብቻው መመገብ ይቻላል። መጠኑስ ካላችሁ ደግሞ በቀን ከ2 እስከ 3 ማንኪያ መመገብ ትችላላችሁ። በተለይም በቁርስ ሰዓት ብትመገቡት ተመራጭ ነው። ዛሬ ስለ ሰሊጥ የነበረን መረጃ ይህን ይመስል ነበር። በዕለት ተዕለት ህይወታችሁ ላይ ለውጥ እንደሚያመጣ እርግጠኛ ነኝ። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ አጋሩ። ሁሌም ለእርስዎና ለቤተሰቡ ጤናማ ህይወት ተጨማሪ ባለሙያ ምክሮችን ይዘን እንመጣለን። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ቻናላችንን ላይክ እና ሰብስክራይብ አድርጉ።